ሰላም ተመልካቾቼ እንዴት ቆያችሁኝ? ለዛሬ ይዤላችሁ የመጣሁት የቀይ ስርን ከአተካከሉ እንደዚሁም የመደብ ዝግጅትና እስከ ምርት አሰባሰብ ያለውን ለዛሬ ይዤላችሁ መጥቻለሁ። እንደምትመለከቱት እንግዲህ የመደቡን ወይም የአፈሩን ለምነት ለማሻሻል ሊበሰብሱ የሚችሉ የተለያዩ የሳር ገለባ፣ የምግብ ተረፈ ምርቶች እንደዚሁም አረንጓዴ ቅጠላ ቅጠሎችንም ከአፈሩ ጋር አንድ ላይ በማዋሃድ ውሃ እናጠጣውና አፈር ሸፍነን የተወሰኑ ሳምንት እንተዋዋለን። ወደ ብስባሽነት ከተቀየረ በኋላ የምንፈልጋቸውን የጓሮ አትክልቶች መትከል እንችላለን። ተመልካቾቼ እኔ ዛሬ የማሳያችሁ ቀይ ስር እንዴት ተክለን እንዴት እስከ ምርት ድረስ ያለውን ስራ አጠቃላይ አጠር ባለ መልኩ አቀርብላችኋለሁ። አሁን ቀይ ስር ነው የምተክለው። በእያንዳንዱ ቦታ ላይ የተዘጋጀውን ችግኝ በመደቡ ላይ ባወጣሁት ቦይ ላይ አስቀምጣለሁ። ከመስመር መስመር ያለውን ርቀት ከ35 እስከ 40 ሴንቲሜትር ማድረግ ትችላላችሁ። ችግኝ ደግሞ ከ10 እስከ 20 ሴንቲሜትር በማድረግ በምንተክል ጊዜ ጥልቀቱን ከ3 እስከ 5 ሴንቲሜትር ድረስ አድርገን እያንዳንዱ ችግኞችን በሚገባ እንተክላለን። ችግኙ ከተከልን በኋላ ስሩ ጫን ማድረግ አለብን። የመጽደቅ ሂደቱ እንዲፋጠንና ሁሉም ችግኞች ጤነኛ ሆነው እንዲበቅሉ ያደርጋል። ይህ የምትመለከቱት ከተተከለ በኋላ ውሃ በማጠጣት በዚህ መልኩ ጽድቀቱ እንዲቀጥል ማድረግ ይቻላል። ተመልካቾቼ ይሄ ከሳምንት በኋላ በዚህ መልኩ የተተከሉ ችግኞች ጸድቀው ነው የሚገኙት። ከሳምንታት ቆይታ በኋላ የጸደቁ ችግኞችን እንከታተላለን። ያልጸደቁ ከሳምንታት በኋላ ያልጸደቁ ችግኞችን በመከታተል በእነሱ ደግሞ ሌላ ተተኪ ችግኞችን አዘጋጅተን መትከል ይኖርብናል። ሁሉም ቦታ በምንፈልገው ልክ ተሸፍኖ መሬቱ መቀመጥ አለበት ማለት ነው ተመልካቾቼ። ከዛ የመጀመሪያ ዙር አረምና ኩትኳቶ እናደርጋለን። ለቀይ ስር እንደ ሌሎች የጓሮ አትክልቶች 2 ጊዜ ወይም 3 ጊዜ ማድረግ አይጠበቅብንም። አንድ ጊዜ በሚገባ ስሩን አፈር ካስታቀፍን በኋላ እንተዋዋለን። ሁለተኛ ዙር አረም ወይም ሶስተኛ ዙር ደግሞ እንደ አስፈላጊነቱ አረሞች ብቻ ካሉ እነሱን በማስወገድ እስከ ምርት ድረስ ያለውን እንክብካቤ እያደረግን እንሄዳለን። እንግዲህ ቀይ ስር የተሻለ ምርት እንዲሰጠን ተመልካቾቼ የእርጥበት መጠኑን መቆጣጠር አለብን። በሚገባ የእርጥበት መጠኑን እየተቆጣጠርን የተለያዩ አረሞች ካሉ እነሱን ማስወገድ አለብን። በአትክልቱ ላይ አረሞች የሚኖሩ ከሆነ የምግብ ሽማ ይኖራል። እንደዚሁም የፀሐይ እንደዚሁም የእርጥበት መጠኑንም ስለሚሻማ የምንፈልገውን ያህል ምርት ማግኘት ስለማንችል በጥንቃቄ አረሞችን በሚገባ ማስወገድ አለብን። ይሄው እንደምትመለከቱት በጣም የጸደቀ በጣም የሚያምር ቅጠል ያለው የቀይ ስር ችግኝ ይሄን ይመስላል ተመልካቾቼ። እንግዲህ ይሄን ቀይ ስር ያመረትኩት በሰው ሰራሽ ማዳበሪያ አይደለም። ራሴ የሰራሁትን የተፈጥሮ ማዳበሪያዎች ቅድም እንደተመለከታችሁት በመግቢያ ላይ እንዳስመለከትኳችሁ ተመልካቾቼ መደቡን በዛ መልኩ አዘጋጅቼ ነው ይሄንን ቀይ ስር ተክዬ አሁን በሚያምር መልኩ የምትመለከቱት። እንግዲህ የሰው ሰራሽ ማዳበሪያ ለመግዛት በከተማ ግብርና ውስጥ አንደኛ ውድ ነው፣ በጣም ከዋጋ ማኳያ በጣም ውድ ነው። እንደዚሁም ተፈጥሯዊ ይዘታቸውን የጠበቁ አትክልቶች በአነስተኛ ቦታ ላይ በከተማ ግብርና ውስጥ ማስተማሪያም ነው። እኛም በዛ መልኩ መስራት ይኖርብናል። የተለያዩ ቅጠላ ቅጠሎች ሊበሰብሱ የሚችሉ የምግብ ተረፈ ምርቶችንም በአቅራቢያችን እኛም ከእለት ተዕለት ከምንጠቀማቸው የአመጋገብ ስርዓት ላይ ስለምናገኝ እነሱን ወደ ስባሽነት መቀየር እንችላለን ማለት ነው ተመልካቾቼ። አሁን የማስመለከታችሁ ከ3 ወር በኋላ በዚህ መልኩ የደረሰ ቀይ ስር ምርቱን እየሰበሰብን ደግሞ እንመለከታለን። አብራችሁን እስካሁን ስለቆያችሁ ከልብ አመሰግናለሁ ተመልካቾቼ። ለሌሎች ደግሞ አድራችሁ ሀሳባችሁ ሼር በማድረግ እናንተም ፎሎ ካላደረጋችሁ አዲስ ቤተሰብ ሆናችሁ ፎሎ በማድረግ ላይክ እያደረጋችሁ ማንኛውም አስተያየት በከተማ ግብርና ውስጥ ሊሰሩ የሚችሉ እናንተ ጥያቄ ወደ እኔ የምታቀርቡት ነገር ካለ ኮሜንት ላይ አስቀምጡልኝ። እኔም ፈጣን ለምላሽ ወደ እናንተ አደርሳችኋለሁ። ስለነበረ ቆይታ አመሰግናለሁ። ስለ ጊዜያችሁ በድጋሚ አመሰግናችኋለሁ። በሌላ ስራ በሌላ ጊዜ